ሃይ እንዴት ናችሁ? ዛሬ የምናየው የግሬድ 9 ዩኒት 2 ባዮሎጂ about cell biology የሚለውን ቶፒክ ይሆናል። Microscope. Microscope is the basic tool for biologists which is used to see and study very small things that cannot be seen by our naked eye. ማይክሮስኮፕ የምንለው ለባዮሎጂስቶች ቤዚክ የሆነ ቱል ሲሆን የተለያዩ በአይናችን ልናያቸው ማንችላቸውን ነገሮች ለማየት የምንጠቀምበት ነው። እና እነዚህ ማይክሮስኮፖች ሁለት ታይፖች አሉት። የመጀመሪያው ላይት ማይክሮስኮፕ ነው። ላይት ማይክሮስኮፕ is a type of microscope which is used a beam of light። ያው ከስሙም እንደምንረዳው ላይት ማይክሮስኮፕ a beam of light ነው የሚጠቀመው። እና ይሄ ላይት ማይክሮስኮፕን በሁለት እንከፍለዋለን። ሲምፕል ላይት ማይክሮስኮፕ እና ኮምፓውንድ ላይት ማይክሮስኮፕ ብለን። ሲምፕል ላይት ማይክሮስኮፕ ላይ ኮንቴን የሚያደርገው only one ሌንስ ነው። አንድ ሌንስ ብቻ ነው ያለው እና ኤግዛምፕልም ሃንድ ሌንስ የሲምፕል ላይት ማይክሮስኮፕ ኤግዛምፕል ነው። ሁለተኛው ደግሞ ኮምፓውንድ ላይት ማይክሮስኮፕ የምንለው ነው። ይሄ ደግሞ ኮንቴን የሚያደርግልን ሁለት ሌንሶች ናቸው። አይስ ፒስ ወይም ኦኪዩላር ሌንስ እና ኦብጀክቲቭ ሌንስ እንላቸዋለን። እና it magnify the objects or specimen twice and produce much better magnification። ከሲምፕል ማይክሮስኮፕ አንጻር ሁለት እጥፍ ነው ማግኒፋይ የሚያደርግልን እና የተሻለ ነው። ከሲምፕል ሁለት ሌንስ ስላለው ከሲምፕል ማይክሮስኮፕ አንጻር የተሻለ ማግኒፊኬሽን አለው። እና ይሄ ኮምፓውንድ ላይት ማይክሮስኮፕ አራት ኦብጀክቲቭ ሌንስ አለው። የመጀመሪያው ሎው ፓወር ኦብጀክቲቭ ሌንስ ፕሮቫይድ the low ከስሙ እንደምንረዳው ይሄኛው ፕሮቫይድ የሚያደርግልን the lowest power of magnification ነው። ይሄም 4 times ነው። ሁለተኛው ደግሞ ሚድል ፓወር ኦብጀክቲቭ ሌንስ ይሄኛው ፕሮቫይድ የሚያደርግልን 10 times ማግኒፊኬሽን ነው። ካቀረብንለት ስፔሲመን ወይም ደግሞ ሳምፕል 10 እጥፍ ነው ማግኒፋይ የሚያደርግልን። ሶስተኛው ሃይ ፓወር ኦብጀክቲቭ ሌንስ የምንለው ደግሞ ፕሮቫይድ የሚያደርግልን 40 እጥፍ ነው ማግኒፋይ የሚያደርግልን። እና የመጨረሻው ኦይል ኢመርሽን የምንለው ደግሞ the highest magnification ያለው እዚህ ላይ ነው። 100 times ነው ማግኒፋይ የሚያደርግልን። Magnification and resolution. The two important function or ability of microscope are magnification and resolution. እነዚህ የሁለቱን ዲፍረንሶች በደንብ መለየት አለብን። ማግኒፊኬሽን የምንለው the ability of microscope to increase the size of an object። የማይክሮስኮፑ አቅም የሰጠነውን ስፔሲመን ሊሆን ይችላል የተለያዩ ነገር ማግኒፋይ ለማድረግ ወይም ሳይዙን ኢንክሪዝ የማድረግ አቅም ማግኒፊኬሽን እንለዋለን። ሪዞሉሽን የምንለው ደግሞ the ability of microscope to see detail or scattered part of an organism። ይሄ ደግሞ ሪዞሉሽን የምንለው ደግሞ ያቀረብንለትን ስፔሲመን ምን ያክል ነው ጥርት አድርጎ የሚያሳይልን ክሊር ኦብጀክት የሚያሳይልን የሚለው አቢሊቲ ሪዞሉሽን እንለዋለን። ሶ ማግኒፊኬሽን ኢንክሪዝ the size ነው። ሪዞሉሽን ደግሞ ክሊር የሆነ ዲቴል የሆነ ነገር የሚያሳይልን ነው ማለት ነው። approximately light microscope can resolve things 200 ናኖሜትር approximately light microscopeዎች እስከ 200 ናኖሜትር ማግኒፋይ ያደርጉልናል። staining is the process of adding chemical stain or dye to slide tissue። ይሄ staining የምንለው ስፔሲመኖቹ ላይ ቀለም staining ማለት ማቅለም ነው። ለምንድን ነው የምናቀልመው የሚለውን ስናይ ደግሞ ክሊር የሆነ ኦብጀክት ወይም ደግሞ ማየት የምንፈልገውን ክሊር አድርጎ እንዲያሳይልን ነው። እና ታይፕ ኦፍ ስቴኒንግ እዚህ ጋር 4 አሉ። ሄማቶክሲሊን፣ ሚታይሊን፣ ብሉ አሲቶካርማሊን እና አዮዲን። እነዚህ ለአኒማል ለፕላንት የምንጠቀመው የትኛው ነው እና የሚለውን እናንተ አንብቡት።